ለሰው እግዚአብሔርን በሙሉ ልቡ፣ በሙሉ ነፍሱ፣ በሙሉ አእምሮ ማፍቀር እንደዚሁም ባልንጀራን እንደራስ ማፍቀር ፈጽሞ በየትኛውም ጊዜ ወይስ ስፍራ ስህተት ሊሆን ይችላልን? ስለዚህ የፍጥረትን ባህሪ የሚቃረኑ እነዚህ ክፋቶች በየስፍራውና በሁሉም ጊዜያት የሚነቀፉና ቅጣት የሚገባቸው ናቸው። ምንም እንኳን ሁሉም ግዛቶች አስነዋሪ ክፋቶች ቢፈጽሟቸው ስህተት ናቸው። እርስ በርሳቸው አግባብነት በሌለው መንገድ ሰዎች ሰዎችን እንዲያስነውሩ ለዚህ አልፈጠራቸውምና ሰዎች ግብረ ሰዶምን የመሳሰሉ ተግባራት በስምምነት ቢፈጽሙም እንኳን በመለኮታዊ ሕግ በጥፋተኝነት ይፈረድባቸዋል። ተፈጥሮ በብልሹ ፍትወት በተበከለ ቁጥር በእግዚአብሔርና በእኛ መካከል ሊኖር የሚገባው አንድነት ይፈርሳል። ስለዚህ እነዚህ ከተለምዷዊ ግብረ ገብ ያፈነገጡ ጸያፍ ነገሮች ከነዚህ ልማዶች አንጻር መወገድ የሚገባቸው ናቸው። በስምምነት ስራ ላይ በዋለ ሕግ ተፈጥሮ ሊቀየር አይችልም። በልማድም ወይም በየትኛውም ከተማ ወይም ሀገር በሕግ ቢጸና እንኳን ፍጥረታዊ ሕግን በመጣስ ማንም አይማርም። በየትኛውም ፈር የለቀቀ ደስታ የፈለገ ዜጋ ይሁን ባዕድ ሊጣስ አይገባውም። የሆነ ሆኖ አንድ ነገር ከዚህ አስቀድሞ በሰዎች ተደርጎ ባያውቅም እግዚአብሔር የየትኛውንም ሀገር መዋቅራትን ወይም ልምዶችን የሚቃረን ማንኛውም ነገር በሚያስበት ጊዜ ትዕዛዙ ሊፈጸም ይገባል። ተስተጓጉሎም ከሆነ ሊስተካከል ይገባል። ተቋቁሞ ባይታወቅም ሊቋቋም ይገባል። ምንም እንኳን በንግስናው ግዛት ውስጥ እርሱ ራሱ ካልሆነ ከእርሱ በፊት ማንም ያላዘዘው ቢሆን ያንን ማዘዝ ይችላል። እነርሱን መታዘዝ የማህበረሰቡን ፍላጎት የሚቃረን ሆኖ ካልተወሰደ በስተቀር እንደ እውነቱ ከሆነ ገዢዎችን መታዘዝ የሰብአዊ ማህበረሰብ አጠቃላይ መዋቅር ነው። እንግዲያውስ የፍጥረታቱ ሁሉ ገዢን እግዚአብሔርን በምን ያህል እጥፍ ድርብ ያለማመንታት መታዘዝ በተገባን። በሰብአዊ ማህበረሰብ መካከል ላሉ ስልጣናት ለታላቁ ስልጣን እንደ ስልጣን ደረጃው መታዘዝ እንዳለ ሁሉ ለእግዚአብሔር ደግሞ ከሁሉ በላይ ታዞ ይገባዋል። እንዲሁም ሌላውን የመጉዳት ፍላጎት ባለበት የጭካኔ ተግባራት የሚታየው ክፋት በተፈጥሮ ላይ ከሚፈጸም የክፋት ተግባር ጋር ይመሳሰላል። ሌላው የመጉዳት ፍላጎት ባለበት ጭካኔ ድርጊቱ ከተለያዩ መንስኤዎች ሊነሳ ይችላል። ለምሳሌ ከበቀል፣ በጠላትነት ከመመቅኘት፣ በሌላው ላይ ጥቅም ለማግኘት በመንገድ ላይ ውንብድና፣ አንድ የተፈራ እኩይ ክስተትን ለማስወገድ ከማሰብ፣ ሌላውን ሰው ከመፍራት፣ ደስታ ቢሱ በደስተኛው ላይ በመቅናት፣ ሀብታሙ ተፎካካሪ ከእርሱ እኩል እንዳይሆን ፈርቶ የሌላውን ብልጽግና ባለመፈለግ፣ የድብድብ ታዳሚዎች በሌሎች ላይ በመሳለቅ በሌላ ስቃይ ደስ በመሰኘት፣ በእነዚህና በሌሎች መንስኤዎች ሊሆን ይችላል። እነዚህ ከስጋ ከአይን ከኃይል ፍትወት የሚመነጩ ሁለት በተናጠል ሊሆን በጋራ ወይም ሁሉም በአንድነት ዋነኛ በደሎች ናቸው። በዚህም ሰዎች 3ቱንና 7ቱን ያንተን 10ቱን ትእዛዛትህን ያንን የ10 አውታር በገና ተቃርነው ይኖራሉ። አቤቱ እግዚአብሔር እጅግ ከፍ ያልክና እጅግ ጣፋጭ ነህ። ነገር ግን በአንተ ልትረክስ በማትችለው ላይ የሚፈጸም ምን አይነት የከረፋ ክፋት ሊኖር ይችላል? ልትጎዳስ በማትችለው በአንተ ላይ ምን አይነት የጭካኔ ተግባር ይኖራል? ነገር ግን ሰዎች በራሳቸው ላይ ሲፈጽሙት ትበቀላለህ። እንዲሁም በአንተ ላይ ኃጢአትን ሲያደርጉ ታያለህ። በደካማነት የራሳቸውን ነፍስ ይጎዳሉ። አንተ የፈጠርከውንና ያዘዝከውን የፍጥረትህን ባህሪ በማበላሸት ይሁን በማጣመም አመፀኝነት ራሱ ይሳሳታል። አመፀኝነት የተፈቀዱትንም ነገሮች ያለመጠንና ያለ ልክ በመጠቀም ወይም ከባህሪ ተቃራኒ በመሆኑ በተከለከለ ነገሮች አምሮት መቃጠል ነው። አመፀኞችም ጥፋተኛ ሆነው ሲገኙ በልብ ቁጣና በአንተ ላይ ድምፃቸውን በማሰማት የመውጊያውን ብረት ይቃወማሉ። ወይም ለሰብአዊ ማህበረሰብ አክብሮትን በሚተዉበት ጊዜ እንደ ግል ፍላጎታቸውና ጥላቻቸው በማሴርና በመከፋፈል በማንገላታት ይደሰታሉ። አቤቱ የሕይወት ምንጭ፣ አንተ ብቻ ብቸኛው እውነተኛ ፈጣሪና የዓለም ገዢ፣ አንተ በምትረሳበት ጊዜ
እነዚህ ነገሮች ይፈጸማሉ። አንድ የተሳሳተ ነገር በእብሪት ሲፈጸም ከዚያ ወይም ከዚህ ሲመረጥና ሲፈቀር ይህ ይሆናል። ስለዚህ በትሑት እምነት ወደ አንተ እንመለሳለን። አንተም ከክፉ ልማዳችን አርቀን ለሚናዘዙልህም ኃጢአታቸውን ይቅር ትላለህና የእስረኞችን ጩኸት ስማ። ለራሳችን ከፈጠርናቸው ከነዚህ ሰንሰለቶችም ፍታን። የሐሰተኛ ነፃነትን ቀርኖች በአንተ ላይ ካላነሳን የሁሉም መልካም ከሆንከው ካንተ በላይ የራሳችንን ጥቅም ብቻ አብዝቶ በመውደድ ብዙ በመጎምጀት ሁሉንም ካላጣን ይህን ታደርገዋለህ።